በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ አቃቤ ሕግ ክስ መስርቶ እንዲያቀርብ 7 ቀናት ተፈቀደለት። የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች ታዋቂ አርቲስቶችንና ቲክቶከሮችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው ለአቃቤ ሕግ በመላክ ክስ መመስረቱ ይታወሳል። የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለዛሬ ሚያዝያ 21 2018 ዓ.ም ቀጠሮ ሰጥቶ ነበር። በቀጠሮ መሰረት የተሰየመው ችሎቱ ሚያዝያ 9 2018 ዓ.ም በተሰየመበት ወቅት መርማሪ ፖሊስ ጠይቆት ከነበረው የተጨማሪ 14 ቀናት የምርመራ ጊዜ ውስጥ ችሎቱ ፖሊስ የመጨረሻ የምርመራ መዝገቡን አደራጅቶ እንዲያቀርብ በሚል በሰጠው የ7 ቀናት ጊዜ መሰረት በፖሊስ በኩል የተጠናከረውን ምርመራ መዝገብ መረጃዎችን በዛሬው ዕለት አድምጧል። መርማሪ ፖሊስ በተሰጠው ጊዜ የክስ መዝገቡን አደራጅቶ ለአቃቢ ሕግ ማቅረቡን ገልጿል። በአጠቃላይ በተጠርጣሪዎቹ ላይ ከ7000 ገጾች በላይ የክስ መዝገብ መደራጀቱን የገለጸው አቃቢ ሕግ በመዝገቡ ላይ 1400 ተበዳዮች መኖራቸውን ከነዚህ ተበዳዮችም ፖሊስ የ150ውን ቃል መቀበሉን ከ12 ሚዲያዎችና ከ15 ባንኮች ደግሞ በተጠርጣሪዎች ዙሪያ ያሉትን መረጃዎችን መሰብሰቡን በዝርዝር አስረድተዋል። ስለሆነም ያለውን የማስረጃ ብዛት፣ የተበዳዮችን ብዛትና የጉዳዩን ክብደት ከግምት ውስጥ በማስገባት መዝገቡ ሊያስከትል የሚችለውን ተደራራቢ ክስ የመመስረቻ የ10 ቀናት ተጨማሪ ጊዜ ይሰጠን ሲል አቃቢ ሕግ ችሎቱን ጠይቋል። የተጠርጣሪ ጠበቆች በበኩላቸው ተጠርጣሪዎቹ ማህበራዊ መሰረት ያላቸው፣ የጤና እክል ያለባቸው እንዲሁም በተፈለጉበት ጊዜ ሊመጡ የሚችሉ መሆናቸውን በመጥቀስ የዋስትና መብታቸው እንዲከበርላቸው ተከራክረዋል። በተጨማሪም የምርመራ መዝገቡ ተጠናቆ ለአቃቢ ሕግ መቅረቡን በመግለጽ አቃቢ ሕግ ክሱን እስኪመሰርት ደንበኞቻችን በእስር መቆየት የለባቸውም በማለት ለችሎቱ አስረድተዋል። የግራ ቀኙን ክርክር ያደመጠው ችሎቱ አቃቢ ሕግ ለክስ መመስረቻ ከጠየቀው የ10 ቀናት ጊዜ ውስጥ 7ቱን ቀናት በመፍቀድ ለሚያዝያ 28 2018 ዓ.ም ቀነ ቀጠሮ ሰጥቷል።